መጽሐፈ አስቴር ምዕራፍ 8 ንጉሡ በአይሁድ ስም የተናገረው አዋጅ። በዚያኑ ዕለት ንጉሥ ጠረክሲስ የአይሁድን ጠላት የአማን ቤት ንብረት ለንግሥት አስቴር ሰጣት። አስቴርም መርዶክዮስ እንዴት እንደሚዛመዳት ለንጉሡ ነግራው ስለነበር መርዶክዮስ ወደ ንጉሡ ዘንድ ቀረበ። ንጉሡ ከሐማ መልሶ የወሰደውን ባለማኅተም ቀለበት አውልቆ ለመርዶክዮስ ሰጠው። አስቴርም መርዶክዮስን በሐማ ቤት ንብረት ላይ ሾመችው። አስቴር በንጉሡ እግር ላይ ወድቃ በማልቀስ ልመናውን እንደገና አቀረበች። አጋጋዊው ሐማ በአይሁድ ላይ የሸረበው ክፉ ሴራ እንዲሽር ለመነችው። ከዚያም ንጉሡ የወርቅ ዘንጉን ለአስቴር ዘረጋላት። እርሷም ተነስታ በፊቱ ቆመች፣ እንዲህም አለች፣ ንጉሡን ደስ የሚያሰኘውና እኔም በፊቱ ሞገስ አግኝቼ ከሆነ ጉዳዩም በንጉሡ ዘንድ ተገቢ ሆኖ ከተገኘና በእኔም ደስ ከተሰኘ የአጋጋዊው የሐመዳቱ ልጅ ሐማ በንጉሡ አውራጃዎች ሁሉ የሚገኙትን አይሁድ ለማጥፋት የሸረበውን ሴራና የጻፈውን ደብዳቤ የሚሽር ትእዛዝ ይጻፍ። በሕዝቤ ላይ መዓት ሲወርድ እያየው እንዴት ልታገስ እችላለሁ? የቤተሰቤንስ መጥፋት እያየው እንዴት መቋቋም እችላለሁ? ንጉሥ ጠረክሲስም ለንግሥት አስቴርና ለአይሁዳዊው ለመርዶክዮስ እንዲህ ሲል መለሰላቸው። እነሆ ሐማ አይሁድን ለማጥፋት ስላቀደ ቤት ንብረቱን ለአስቴር ሰጥቻለሁ። እርሱንም በእንጨት ላይ ሰቅለውታል። በንጉሥ ስም የተጻፈና በቀለበቱ የታተመ ደብዳቤ ሊሻር ስለማይቻል እናንተ ደግሞ አይሁድን በተመለከተ መልካም መስሎ የታያችሁን ሌላ አዋጅ በንጉሡ ስም ጽፋችሁ በንጉሡ ቀለበት ማተብ አትሙት። ኒሳን በተባለው በሦስተኛ ወር 23ኛ ቀን የቤተ መንግሥቱ ጻፊዎች በአስቸኳይ ተጠርተው ነበር። እነርሱም የመርዶክዮስን ትእዛዝ ሁሉ ለአይሁድ እንዲሁም ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አውራጃዎች ለሚገኙ እንደራሴዎች፣ የአውራጃ ገዦችና መኳንንት ሁሉ ጻፉ። እነዚህም ትእዛዞች የተጻፉት በእያንዳንዱ አውራጃ ፊደልና በእያንዳንዱ ሕዝብ ቋንቋ፣ እንደዚሁም ለአይሁድ በገዛ ፊደላቸውና በገዛ ቋንቋቸው ነበር። መርዶክዮስ ትእዛዙን በንጉሥ ጠረክሲስ ስም ጽፎ በንጉሡ የቀለበት ማኅተም አተመው። ከዚያም በተለይ ለንጉሡ በተገሩ ፈጣን ፈረሶች በሚጋልቡ መልእክተኞች እጅ ላከው። የንጉሡም አዋጅ በየከተማው የሚኖሩ አይሁድ ሁሉ እንዲሰበሰቡና ራሳቸውን ከጥቃት እንዲከላከሉ እንዲሁም በራሳቸው በሚስቶቻቸውና በልጆቻቸው ላይ አደጋ የሚያደርስባቸውን የየትኛውንም ዜጋ ወይም አውራጃ የታጠቀ ኃይል እንዲያጠፉ፣ እንዲገድሉ፣ እንዲደመስሱና የጠላቶቻቸውን ሀብት እንዲዘርፉ ፈቀደላቸው። አይሁድ በመላው የንጉሥ ጠረክሲስ አውራጃ ሁሉ ይህን እንዲፈጽሙ የተወሰነው አዳር በተባለው በ12ኛው ወር 13ኛ ቀን ነበር። አይሁድ በዚያን ቀን ጠላቶቻቸውን ለመበቀል ዝግጁ እንዲሆኑ የዋናው አዋጅ ቅጅ ሕግ ወደ የአውራጃው እንዲላክና የየሀገሩም ሕዝብ እንዲያውቀው ተደረገ። በቤተ መንግሥቱ ፈረሶች የተቀመጡ መልእክተኞችም በንጉሡ አስቸኳይ ትእዛዝ ጋልበው ወጡ። አዋጁም በሱሳ ግንብ ተነገረ። መርዶክዮስ ሰማያዊና ነጭ የቤተ መንግሥት ልብስ ለብሶ ትልቅ የወርቅ አክሊል ደፍቶ ከቀጭን በፍታና ከሐምራዊ ግምጃ የተሠራ መጎናጸፊያ ተጎናጽፎ ከንጉሡ ፊት ወጣ። የሱሳ ከተማ ደስታ የተሞላበት በዓል አከበረች። ጊዜውም ለአይሁድ የደስታና የፈንጠዝያ የተድላና የክብር ወቅት ሆነላቸው። የንጉሡ አዋጅ በደረሰበት በእያንዳንዱ አውራጃና በእያንዳንዱ ከተማ አይሁድ ደስ አላቸው፣ ሐሴት አደረጉ። የፈንጠዝያና የደስታም ቀን ሆነላቸው። አይሁድን ከመፍራታቸው የተነሳ ከሌሎች አገር ዜጎች ብዙ ሕዝብ አይሁድ ሆኑ።